እኛ የሰው ልጆች ብዙውን ጊዜ በብዙ ሁኔታዎች፣ በብዙ ጥያቄ፣ በብዙ የህይወት ስንክሳር ውስጥ እናልፋለን። ሰላም ለእናንተ ይሁን ወንድሞችና እህቶች። ዛሬ ብዙ ሰዎች በኑሮ ጭንቀት፣ በትዳር ችግር፣ በገንዘብ እጥረት፣ በልብ ስቃይ ውስጥ ናቸው። አንዳንዱ በጤና ችግር ውስጥ ነው ያለው። እናንተስ በምን ጭንቀት ውስጥ ነው ያላችሁት? ሐሳባችሁን ኮሜንት ላይ አስቀምጡ ያላችሁበትን። ምክንያቱም እያንዳንዱ ሰው በየራሱ ችግር ውስጥ አለ። አንዳንዶች እንደዚህ ይላሉ፣ እግዚአብሔር የት ነው ያለው ይላሉ። የት ነው እግዚአብሔር ማለት? ይሄ ሁሉ ችግር በእኔ ላይ ሲደርስ፣ ይሄ ሁሉ መከራ በእኔ ላይ ሲደርስ እግዚአብሔር የት አለ? እግዚአብሔር ችግርን አያየን ማለት ነው እያሉ ያወራሉ። ሌሎቹ ደግሞ ለምን ይሄ ሁሉ በእኔ ላይ ይመጣል? ይህ ሁሉ መከራ በእኔ ላይ ለምን ይደርሳል? እንደዚህ አይነት መከራ ለምንድን ነው የማሳልፈው? ይህ ሁሉ በሽታ በእኔ ላይ ለምን መጣ? ትዳሬ ለምን እንደዚህ ሆነ? ቤተሰቦቼ፣ ልጆቼ ለምን እንደዚህ ሆነ? ስራዬ እንደዚህ ለምን ተበላሸ? በሮች ለምን ተዘጉ? እያለ ሰው ሁሉ የየራሱን ችግር ያወራል፣ ከእግዚአብሔር ጋር ይከራከራል። ለምን በእኔ ላይ ይሄ ለኔ አይገባኝም? ለምን እንዴት ይላሉ። እግዚአብሔር የለም የሚሉ አሉ። እግዚአብሔር የት አለ? ይሄ ሁሉ ችግር ሲደርስብኝ እግዚአብሔር የት አለ ይላሉ። ነገር ግን ወገኖች መጽሐፍ እንደዚህ ይላል፣ እግዚአብሔር ለተሰበረ ልብ ቅርብ ነው ይላል። ልባችሁን ሰብራችሁ ወደ እግዚአብሔር ከቀረባችሁ እግዚአብሔር አለ። እግዚአብሔር እናንተን አልተወም ወገኖች። ችግራችሁ እግዚአብሔር የተዋችሁ እንዳይመስላችሁ፣ ወይም እግዚአብሔር እንደተዋችሁ ምልክት አይደለም። በብዙ ሁኔታዎች ጭንቀት፣ መከራ ውስጥ ስታልፉ እግዚአብሔር እንደተዋችሁ ይሄ ምልክት አይደለም። ጠላት እግዚአብሔር ትቶሻል፣ ሰዎች ካንቺ ርቀዋል፣ ካንተ ርቀዋል ብለው ሊያወሩ ይችላሉ። ሁኔታ ሊያወራ ይችላል። ችግር ሲመጣ እግዚአብሔር እንደተለየ፣ እግዚአብሔር እንደተወን ያ ምልክት ሊሆን አይችልም። እግዚአብሔር ሰውን መቼም ቢሆን አይተውም። ችግር ሲመጣ እግዚአብሔር ትቶናል ማለት አይደለም። እርሱ ሁል ጊዜ ከኛ ጋር ነው። በችግር መካከልም እግዚአብሔር ከኛ ጋር ነው። መጽሐፍ ቅዱሳችን ውስጥ ብዙ ሰዎችን ማየት እንችላለን። ዳዊት በመከራ ውስጥ ነበር ያለፈው። በብዙ መከራ ውስጥ ዳዊት አልፏል። ሳኦል እያሳደደው በብዙ ጭንቀት ውስጥ አልፏል። አቤሴሎም ልጁ ራሱ አቤሴሎም አሳዶት በብዙ መከራ ውስጥ አልፏል። ዮሴፍ ተሽጧል፣ በወንድሞቹ ተሽጧል። ኢዮብ ሁሉን አጥቷል። ያለውን ልጆቹን፣ ትዳሩን፣ ያለውን ሀብት፣ ጤናውን ብትሉ ሁሉም ነገር ነው ያጣው። ነገር ግን የነዚህ ሰዎች መጨረሻ ክብር ነበር። ምክንያቱ ምንድነው ሲባል እግዚአብሔር ስላልተዋቸው፣ እግዚአብሔር ስላልጣላቸው፣ በህይወታቸው ያከበሩት አምላክ፣ በህይወታቸው ላይ ያልረሱት አምላክ ከነሱ ጋር ስለሆነ እነዚህ ሰዎች መጨረሻቸው ውርደት አልሆነም፣ መጨረሻቸው ሞት አልሆነም፣ መጨረሻቸው ክብር ነው የሆኑ። ስለዚህ በምታሳልፉት በየትኛውም ጉዳይ ላይ መታገስ ዋጋ አለው። እግዚአብሔርን መፈለግ ዋጋ አለው። እግዚአብሔር ትቶኛል ማለት የለባችሁም። ጠላት በእያንዳንዷ ቅጽበት የተስፋ መቁረጥ ንግግር ከአንደበታችሁ እንዲወጣ ይፈልጋል። ተስፋ እንድትቆርጡ፣ ራሳችሁን እንድታጠፉ፣ ነገሮች ይበልጥ እንዲበላሹ ነው የሚፈልገው። ይሄ የመሸነፍ ምልክት ነው። እግዚአብሔር ከኔ ጋር የለም፣ ይሄ ሁሉ በእኔ ላይ ይደርሳል፣ በቃ የኔ ነገር እንደዚህ ሆነ እያላችሁ በህይወታችሁ ላይ ስታወሩ ጠላት ያንን ክፍተት ተጠቅሞ ነገራችሁን ይይዛል ማለት ነው። ስለዚህ እግዚአብሔር ከናንተ ጋር አለ። የናንተ መጨረሻ አይበላሽም። ሁለተኛ፣ በትዳር ውስጥ ችግር ያላችሁ፣ በቃ በትዳር የምትሰቃዩ፣ በትዳራችሁ ውስጥ ችግር ያላችሁ፣ ፍቅር ሲቀንስ፣ መነጋገር ሲጠፋ ጸሎት መጀመር አለባችሁ። ብዙ ሰው በትዳራቸው ጸሎትን አይጸልዩም፣ ህብረት አያደርጉም። እግዚአብሔር ቃል ጊዜ የማጥናት ጊዜ የላቸው። ከዚህ የተነሳ በትዳራቸው ውስጥ ችግር ይፈጠራል። ጠላት ክፍተት ያንን አግኝቶ ትዳራቸውን ሲበጠብጥ እናያለን። ሌላው በቤተሰብ በኩል የሚመጣ ችግር ሊመጣ ይችላል። ይህ የእግዚአብሔርን ፊት አለመፈለግ፣ እግዚአብሔርን አለመፈለግ፣ ለእግዚአብሔር ቅድሚያ አለመስጠት። ያ ሁሉ ሲሆን ምንድነው ማድረግ ያለባችሁ? ከእግዚአብሔር ጋር ህብረት ማድረግ ነው። እንዴት ነው ከእግዚአብሔር ጋር ህብረት ማድረግ የምትችሉት? ጸሎት በማድረግ ነው። ጸሎት በማድረግ በመጸለይ ከእግዚአብሔር ጋር ህብረት ማድረግ ትችላላችሁ።
እግዚአብሔር የተሰበሩ ልቦችን አንድ ሊያደርግ ይችላል። የተለያዩትን ሰዎች አንድ ሊያደርግ ፍቅር ሊሰጥ እንደገና እግዚአብሔር መስራት የሚችል አምላክ ነው። ስለዚህ በትዳራችሁ በተለያየ ሁኔታ ችግር ሲገጥማችሁ በብዙ ሁኔታዎች ውስጥ ስታልፉ ባለትዳሮች መጸለይ አለባችሁ። እርስ በርስ በግልጽ መነጋገር አለባችሁ። ኩርፊያ ትንሽዬ ነገር በኩርፊያ በተለያየ ነገር እየተባዛች ትሄዳለች። ስለዚህ በግልጽ በመነጋገር በእግዚአብሔር ፊት ጊዜም በማሳለፍ በጸሎት ያንን ችግር ከቤታችሁ ማውጣት ትችላላችሁ ማለት ነው። አው ብዙ ድካም ሊኖር ይችላል። አንዱ ፍቃደኛ ሊሆን ይችላል። ዛሬ አልጸልይም ያ ሁሉ እያለ በእግዚአብሔር ፊት ያንን ድካም አሸንፋችሁ መጸለይ አለባችሁ ማለት ነው። ሌላው ደግሞ ሶስተኛ በኑሮ ጭንቀት ውስጥ ያላችሁ ኑሮ ነገ ምን ይበላለሁ፣ ነገ ምን ይጠጣለሁ፣ ነገ ምን ይለብሳለሁ። አያችሁ ብዙ ጊዜ ሰው የሚጨነቀው ስለ ነገ ነው። ዛሬ ስላለበት የዛሬው አያስጨንቀው። ነገር ግን ስለ ነገ እየተጨነቀ ነገ ይኖር ይሁን አይኖር የሚታወቀው ነገር የለም። ነገር ግን ስለ ነገ ብዙ ጊዜ ሰዎች ይጨነቃሉ። ነገ ምን ይሆናል፣ ነገ እንዲህ ቢሆንስ ብለው ስለ ነገ ገና ስላልደረሱበት ስለ ነገ እየፈሩ ሰዎች ጭንቀት ውስጥ ይገባሉ። ኑሮዬ ነገ ምን ይሆናል፣ ቤት ክራይን እንዴት አደርጋለሁ፣ ልጆችን እንዴት አደርጋለሁ እያለ ስራይስ እንዴት ይሆናል እያለ በብዙ ነገር ሰዎች ይጨነቃሉ። ኢየሱስ እንዲህ ብሎናል፣ ስለ ነገ አትጨነቁ አላችሁ። ነገ ለራሱ ይጨነቅ። አያችሁ ስለ ነገ ምን አትጨነቁ። ነገር ግን ስለ ነገ ብዙ እንጨነቃለን እኛ። ስለዚህ ስለ ነገ መጨነቅ የለባችሁ። ነገያችሁን በእግዚአብሔር ላይ መጣል አለባችሁ። እግዚአብሔር ወፎችን እንዴት እንደሚያሳድግ ማየት ይቻላል። አይዘሩም አያጭዱም ይላል። አይዘሩም አያጭዱም፣ ግን ሳይበሉ አያድሩም። ስለዚህ እግዚአብሔር የሰማዩ አባታችሁ ብሎ ነው ያወራውና አባታችሁ ወፎችን እንደዚህ የሚመግብ ከሆነ ለእናንተማ እግዚአብሔር ነገያችሁን በእግዚአብሔር ላይ ከጣላችሁ እግዚአብሔር አያሳፍራችሁ። ስለዚህ ስለ ነገ ምን ይበላሉ ምን ይጠጣሉ ብላችሁ አትጨነቁ። ለእግዚአብሔር ሁሉንም ነገር አሳልፋችሁ ስጡ። ለወፎች የሆነ ጌታ ለእናንተ ደግሞ ከነሱ በበለጠ እነሱ እንደዚህ ካደረገ ከነሱ በበለጠ ደግሞ እናንተን ሊባርካችሁ ይችላል ማለት ነው። አራተኛው ተስፋ መቁረጥ። ብዙ ሰው ነገሮች ካለመሳካታቸው የተነሳ በብዙ ነገር ተስፋ መቁረጥ ውስጥ ይገባሉ። ሰው ሁሉ የሚያልፈው የጨለማ ወቅት አለ፣ የችግር ወቅት አለ። አያችሁ ለሁሉም ጊዜ አለው አለ ጠቢቡ ሰለሞን። ለሁሉም ጊዜ አለው፣ ለመሳቅ፣ ለማልቀስ፣ ለደስታ፣ ለሐዘን፣ ለሁሉም ለጥጋብም ለረሃብም ለጨለማም ለብርሃን ሁሉም ጊዜውን እየጠበቀ ይመጣል ወገኖች። ሁሉም በጊዜ ውስጥ የሚከናወን ነገር ሁሉም አሁን እያሳለፋችሁት ያለ ይህ ጊዜው ነው። ነገ ደግሞ መልካም ይሆናል። ነገ ደግሞ የተሳካ ቀን ይመጣል። ባለፉት ዓመታት ባሳለፋችሁ ጥሩ አሳልፋችሁ ሊሆን ይችላል። ዛሬ ደግሞ ያ ጊዜ ተለውጦ በመከራ ውስጥ በጭንቀት ውስጥ እያሳለፋችሁ ያላችሁ ሰዎች ነገ ደግሞ አዲስ ቀን ይመጣል። ነገ የጽድቅ ፀሐይ ትወጣላችኋለች። ክብር ለኢየሱስ ይሁን። ነገያችሁን የሚያሳምረው መጨረሻችሁን የሚያሳምረው እግዚአብሔር ነው። ስለዚህ በዚህች ምድር ስንኖር ማወቅ ያለብን ጨለማ እንዳለ፣ ብዙ ነገሮች የሚገጥሙ ነገሮች እንዳሉ ማወቅ መገንዘብ ያስፈልገናል ማለት ነው። ያ ጨለማ ግን ያ ችግር ያ በሽታ ከናንተ ጋር ለዘላለም የሚኖር አይደለም። ሁሉ ጊዜ ከዛ ጋር ኖራለሁ ብላችሁ ማሰብ የለባችሁ። በቃ ይሄ ችግር ከኔ ጋር አድጓል፣ አሁን በቃ ከነ ችግሬ ከነ ጥያቄ ከነ በሽታዬ በቃ ከነ ጭንቀቴ ከነ መከራዬ ሊሞት ነው ብላችሁ ማሰብ ያለባችሁ። ይህም ቀን ያልፍና ነገ ንጋት ይመጣል፣ ብሩህ ይሆናል። እግዚአብሔር ያንን ቀን አሳለፈኝ፣ እግዚአብሔር ጎበኘኝ፣ እግዚአብሔር አሰበኝ ትላላችሁ። እግዚአብሔር ያለው ሰው ተስፋ አይቆርጥም። ስለዚህ በእግዚአብሔር ላይ ተስፋ አድርጉ። ኢሳይያስ እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ ይላል። ይታደሳል። እንደገና እግዚአብሔር ይጎበኛቸዋል። ወገኖቼ ዛሬ የምትሰሙኝ በችግር ውስጥ ከሆናችሁ፣ በጥያቄ ውስጥ በመከራ ውስጥ እያሳለፋችሁ ተስፋ አትቁረጡ። እግዚአብሔር ከእናንተ ጋር ነው። እርሱ መንገድ ያደርጋል፣ መንገዳችሁን ያዘጋጃል። ትዳራችሁን እግዚአብሔር ይፈውሳል። ልባችሁን እግዚአብሔር ያጽናናል። ሁሉንም ለእግዚአብሔር ጣሉ። ከኔ ጋር አንድ ጸሎት እንጸልያለን። ጌታ ሆይ በችግር ውስጥ ያሉትን ሰዎች በጌታ በኢየሱስ ስም አሁን አጽናናቸው።
ትዳራቸው የተበላሸ በትዳራቸው ውስጥ ብዙ ጭንቀት ውስጥ ያሉ ሰዎች በጌታ በኢየሱስ ክርስቶስ ስም ትዳራቸው አንድ እንዲሆን በኢየሱስ ስም የትኛውም ትዳራቸውን የሚበክል ትዳራቸውን ሊያፈርስ የወጣ ክፉ በኢየሱስ ስም ይመታ። በኑሮ ጭንቀት ውስጥ ያሉትን በኢየሱስ ስም መንገዳቸውን እንድትከፍት ጸልያለሁ። ተስፋ ለቆረጡ ተስፋ እንድትሰጣቸው በኢየሱስ ስም እጸልያለሁ። ዘመናቸው፣ ህይወታቸው፣ ኑሯቸው ሁሉ በኢየሱስ ስም ሰላም ይሁን። አሜን። እግዚአብሔር አምላክ ዘመናችሁን ይባርክ። ይህንን ቪዲዮ ለብዙዎች እንዲደርስ ሼር አድርጉ። ጌታ እግዚአብሔር ዘመናችሁን ይባርክ። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ቀጣይ የሚለቃቸው ቪዲዮዎች እንዲደርሳችሁ ሰብስክራይብ እንድታደርጉ ደወል ምልክቷን እንድትጫኑ ጌታ ፍቅር አሳስባችኋለሁ። ቪዲዮውን ላይክ አድርጉ። ሐሳብ አስተያየታችሁን አስቀምጡልኝ። ሻሎም